የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ በአንድ እናራግፋቸዋለን። ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል በሆሳዕና ከተማ ዛሬ እየተከበረ ባለበት ስነስርዓት ላይ ነው። ጠቅላይ ሚኒስትር አብይ በበዓሉ ላይ ባደረጉት ንግግር የኢትዮጵያን ጠላቶች እንደ ፀጉር ቅማል አንድ በአንድ እናራግፋለን ሲሉ ተደምጠዋል። በስም የጠቀሱት ነገር ባይኖርም ዲሞክራሲያዊ አለመግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ እየተከበረ በሚገኘው በዓል ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራል መንግስት ስራ ኃላፊዎች፣ የክልል ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎችም ተገኝተውበታል ተብሏል። አዳዲስ የሚወጡ ጉዳዮችን ወይም አፕዴቶችን የምናደርሳችሁ ይሆናል። አብራችሁን ቆዩ። ሰብስክራይብ ያደረጋችሁ አቢሲኒያ 360ን እንድታበረታቱ እንጠይቃለን። ሰላም።